ውስጥ የሚቀየረው ነገር ምንድን ነው? ይህንን በተወሰነ ተረመዳን በተወሰነ ከለውጥ ሞዴል አካል ለምሳሌ ወስጄ አብረን እናያለን። ለውጥ በግለሰብ ደረጃ፣ በማህበረሰብ ደረጃ፣ በሀገር ደረጃ እንዴት ነው የሚመጣው በሚል ብዙ ጥናቶች ተደርገው ብዙ ሞዴሎች ዴቨሎፕ ተደርገዋል። አንደኛው የግለሰብ ለውጥ የሚያወራው አድካር ቼንጅ ሞዴል ሲባል አድካር የሚለው ቃል 5 ፊደሎችን የያዘ የእንግሊዝኛ ቃላቶች ሆነው የቃላቶቹ የመጀመሪያ ፊደሎች አንድ ላይ ተቀጣጥረው የፈጠሩት ነገር ነው። አንድ ባንድ እናብራራለን። አንድ ሰው ሊለወጥ ከተፈለገ በስኬታዊ መንገድ 5 ነገሮች መሟላት አለባቸው ይላል አድካር ቼንጅ ሞዴል። የመጀመሪያው ኤ ፊደል ሲሆን ኤ አዌርነስ ወይም ግንዛቤ ንቃተ ህሊና ያስፈልጋል። አንድ ሰው መለወጥ አለብን፣ ለውጥ ያስፈልጋል የሚል ግንዛቤ ወይም ንቃተ ህሊና ከሌለ ሊለወጥ አይችልም ይላል ሳይንስ። አንዳንድ ጊዜ ሰዎች ጥሩ ነው ያለሁት ብለው ካሰቡ የመለወጥ ሁኔታቸው በጣም ዝግ ነው ማለት ነው። ምክንያቱም መለወጥ እንደሚያስፈልግ ግንዛቤው ስለሌለ ማለት ነው። በዚህ ደረጃ ሲያወራ አድካር 3 ነገሮች እዚህ ጋር ወሳኝ ናቸው። የመጀመሪያው ለውጥ ያስፈልጋል የሚለው ሙሉ ስዕሉ መያዝና መረዳት ሲሆን በዛ ውስጥ ደግሞ 2 ነገሮች አሉ። አንደኛው በዚሁ አህዋል ከቀጠልን የበለጠ አደጋ ይገጥመናል የሚል ግንዛቤ ይላል። በዚሁ ሳንለወጥ ከቀጠልን የኛ ሁኔታ ያሰጋል ወይም ችግር አለው ወይም አሳሳቢ ነው የሚል ግንዛቤ ሲሆን፣ በሶስተኛ ደረጃ እዚህ ያለው ደግሞ ብንለወጥ የምናገኝ የነበረውን እድል ያሳጣናል የሚል ግንዛቤ መኖር አለበት ነው። ይህንን ማውራውን ከረመዳን ጋር ተመልሼ ሁሉንም እያስተያየ አብረን ሞዴል ውስጥ ያለ መሰረታዊ ፖይንቶቹ የመጀመሪያው ግንዛቤ ማለት ለውጥ እንደሚያስፈልግ ማለት ነው። ሁለተኛው አንድ ሰው ለውጥ እንደሚያስፈልግ ማየቱ ብቻ በቂ አይደለም፣ ዲዛይር ያስፈልጋል። ዲዛይር ማለት ፍላጎት ማለት ፍላጎት የሌለው ሰው ሊለወጥ አይችልም ይላል ሳይንስ። መፈለግ አለበት ሰውዬው። አንድ ሰው መኪና እየነዳ ሞተር አጥፍቶ